ትራምፕ በአንድ ጀንበር አስቆመዋለሁ ያሉት የሩሲያና የዩክሬን ጦርነት የማይገፋ አለት ሆኖባቸው እስካሁን በቃላት ብቻ ሲዳክሩ ይስተዋላል። ታዲያ አሁን ሩሲያ በታሪክ ታይቶ የማይታወቅ ወታደራዊ ምልምሎች ወደ አገሯ ወታደራዊ ካምፕ እንዲገቡ ጥሪ እያቀረበች ነው። ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለው ወታደራዊ ጥሪ አድርገዋል። ምልምሎቹ ታዲያ ከ18 እስከ 30 ዕድሜ ያላቸው 160 ሺህ ወንዶች ብቻ መሆናቸው ታውቋል። ሰላም፣ ይህ አድማስ ዜና ነው። ቻናላችን ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትከታተሉን እንጋብዛችኋለን። ፑቲን በታሪክ ታይቶ የማይታወቅ አዳዲስ ምልምሎችን በሩሲያ ትልቁ የተባለው ወታደራዊ ጥሪ አድርገዋል። ታዲያ ለጥሪው ያቀረቡት ምልምሎች ዕድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ብቻ መሆናቸው ነው ወታደራዊ ጥሪ የተቀበሉት። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያው ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል ተብሏል። ታዲያ በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለ1 ዓመት የሚቆይ ነው። ፑቲን ከወራት በፊት የወታደሮችን ቁጥር 2.39 ሚሊዮን ማድረስ አለበት ብለዋል። አክለው ፑቲን በተጠንቀቅ የሚጠብቁ ወታደሮች ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉ አሳውቀዋል። ይህ ማለት ታዲያ በሚቀጥሉ 3 ዓመታት የሩሲያ ወታደር ቁጥር በ180 ሺህ ይጨምራል እንደማለት ነው። ምክትል አድሚራል ቭላዲሚር ሲሚሊያንስኪ እንዳሉት ከሆነ አዳዲስ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምሎች ወታደሮቿን በጦርነት መግደላቸው ተነግሮ ነበር። የዩናይትድ ስቴትስ በዩክሬን ያለው ጦርነት እንዲቋጭ መኮራ እያደረገች ባለበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመመዝገብ ጥሪ ያቀረበችው። ዕለተ ማክሰኞ ማለትም በትናንትናው ዕለት ሩሲያ በኬርሶን ከተማ በሚገኝ የኃይል ማመንጫ ላይ ባደረሰችው ጥቃት 45,000 ሰዎች ያለ ኤሌክትሪክ ኃይል እንዲቀሩ ዩክሬን ተናግራለች። ምንም እንኳን ሩሲያ ሙሉ በሙሉ የተኩስ አቁም ይደረግ የሚለውን ባትቀበለውም የኃይል ማመንጫዎችን ላለመምታት ተስማምታ ነበር። እስካሁን በሳውዲ አረቢያ እየተደረገ ያለው ስምምነትም ለዚህ እንደ እንቅፋት ሆኖ ይቆጠራል። ሩሲያ ባለፈው ዓመት በተመሳሳይ ወቅት 150 ሰዎች የምልምል ወታደሮች ምዝገባ ማድረጓን ይታወሳል። ከዚህ ቀደም የወታደሮቿን ምልምል ዕድሜ ገደብ 27 የነበረ ቢሆንም አሁን ግን የዕድሜ ገደቡ 30 እንዲሆን ከተደረገ በኋላ በርካታ ሰዎችን ተመዝግበዋል። የምዝገባው ጥሪ የሚካሄደው ታዲያ በፖስታና ጎስጉስኪ በተባለው የመንግስት ድህረ ገጽ አማካይነት ነው ተብሏል። በርካታ ሩሲያውያን ወታደራዊ ግዴታውን ላለመወጣት አማራጭ ሲቪል ስራ መውሰድ መጀመራቸውም እየተነገረ ይገኛል። ነገር ግን የሰብአዊ መብት ጠበቃ የሆኑት ቲሞፌይ ቫስኪን ለገለልተኛው ሚዲያ ተብሎ የሚነገረው እንደተናገሩት ከሆነ ከጦርነቱ በኋላ የሚደረግ ጥሪዎችን ሎተሪ ሆኗል ይላሉ። ማለታቸውም በባለስልጣናቱ የጦር ሰራዊቱን ለመሙላት አዳዲስ መንገዶች እየተከተል ነው ሲሉ ነው ያብራሩት። ሩሲያ በዓመት 2 ጊዜ ከምታደርገው የምልምሎች ምዝገባ በተጨማሪ በርካታ ሰዎች በኮንትራት የተቀጠሩ እንዲሁም ከሰሜን ኮሪያ የመጡ ወታደሮችም አሏት። ቢቢሲና ሚዲያ ዜና ባጣሩት መሰረት ከሆነ ሩሲያ በጦርነቱ ወቅት እስከ 100,000 ገደማ ወታደሮችን እንዳጣች ነው። ነገር ግን ሞስኮ ለዚህ እስካሁን ምላሽ ሰጥታ አታውቅም። በአውሮፓውያኑ የካቲት 2022 የዩክሬን ጦርነት ከተጀመረ ወዲህ የሩሲያ ጦር ሰራዊቱ ቁጥር 3 እጥፍ እንደጨመረ ይነገራል። ታዲያ ከዩክሬን የሚመነጭ ስጋት አለኝ የምትለው ሩሲያ የኔቶ መስፋፋት እንደሆነ ለሩሲያ ለሞስኮ ስጋት እንደሆነ ደጋግማ ትናገራለች። ለዚህም ነው ሩሲያ ዳግመኛ ሀያል አገር የማድረግ ህልም ያላቸው ፑቲን በቀዝቃዛው ጦርነት ሩሲያ ትገፍታለች፣ ተሸንፋለች ብለው ማመን የሚያዳግታቸው ፑቲን በምዕራባውያን ቂም ውስጣቸው ያረረው ፑቲን ሩሲያ ለዓመታት እንደተዋሸችና እንደተናቀች ይሰማቸዋል። ከምዕራባውያን የደህንነት ስጋት እንዳላቸው ይሰማቸዋል። የቀድሞው ቦሪስ የልቲሴን ክሬምሊንን ሲለቁ ሩሲያ ጠብቃት ያሉትን ቃል ፑቲን አሁን በአእምሯቸው ውስጥ እንደ ቃጭል ደወል ያቃጭልባቸዋል። ሩሲያ ከውድቀት ጫፍ መልሻለሁ ብለው የሚያምኑት ፑቲን የሩሲያ
ሉዓላዊነት እንደመልስ የአቅሜን አድርጌያለሁ የሚሉትን ፑቲን ዩክሬን ላይ የከፈቱት ወረራ በዚህ መንገድ እንዳዩትም ይነገራል። የፑቲን ስጋት ግን በዚህ አያበቃም። ከዩክሬን ጦርነት በኋላ ፊንላንድና ስዊድን የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባላት መሆናቸው የፑቲን ራስ ምታት ነው። ከሩሲያ ጋር 1342 ኪሎ ሜትር የሚረዝም ድንበር የምትጋራው ፊንላንድ አሁን በስጋት ውስጥ ነች። ፑቲን አሁን ግን መስቀለኛ መንገድ ላይ ወድቀዋል። የትራምፕ የሰላም ስምምነት ይቀበላሉ ወይስ ጥሪ ያደረጉላቸው ምልምሎች አሰልጥነው ወደ ጦርነት ይማግዳሉ? በጊዜ ሂደት የምናያቸው ጉዳዮች ይሆናሉ። ትራምፕ ኢራንን በኒውክሌር ድርድር ካልተስማማች በቦምብ ድምጥማጧን አጠፋለሁ አሉ። በጉዳዩ ዙሪያ ስምምነት ላይ ካደረሱ የቦምብ ጥቃት እፈጽማለሁ፣ ጥቃቱም ከዚህ በፊት አይተውት የማያውቁት ይሆናሉ ያሉት የአሜሪካው ትራምፕ ኢራን ደግሞ ምላሽ አጋርታለች። ታዲያ የኢራን መልስ 4 ፊደላት ነበሩ። የኢራኑ አያቶላህ አሊ ካማኒ ከትራምፕ የማስፈራሪያ ዛቻ በወዳጅ አገሮች ከደረሳቸው ደብዳቤ በኋላ ይሞክሩትና እንተያያለን ብለዋል። ትራምፕ ኢራን በኒውክሌር መርሃ ግብሯን ላይ ከዋሽንግተን ጋር ለመደራደር ካልተስማማች ታይቶ የማይታወቅ የቦምብ ጥቃት ይደርስባታል ብለዋል። ይህ የትራምፕ ቃል በጥር ወር ዋይት ሀውስ ከገቡ በኋላ የሚወስዱት ወታደራዊ እርምጃ በጣም ግልጽ የሆነ ማስጠንቀቂያ የሰጡበት ነው ተብሎለታል። ባለፈው እሁድ የኢራን ፕሬዝደንት ማሱድ ቴህራን በኒውክሌር መርሃ ግብሯ ላይ ከአሜሪካ ጋር የምታደርገው ቀጥተኛ ድርድር ውድቅ እንዳደረገች ገልጸው ነበር። ትራምፕ ኢራን በቀጥታ ንግግሮች ላይ እንድትሳተፍ ለወራት በይፋ ግልጽ ሲያደርጉ የነበረ ሲሆን ከዚህ ቀደም ቴህራን የውሳኔ ሀሳብ ውድቅ ካደረገች በኋላ በጣም መጥፎ ምላሽ እንደሚከተላት ፍንጭ ሰጥተው ነበር። በመጀመሪያ የስልጣን ዘመናቸው የዓለም ሀያላንና ኢራን የጋራ አጠቃላይ የድርጊት መርሃ ግብር በመባል ከሚታወቁት የኒውክሌር ስምምነት ራሳቸው በማግለል በቴህራን ላይ ከፍተኛ ማዕቀብ መጣላቸው የቱርክ የዜና ወኪል አናዶሉ ዘግቦ ነበር። ከዚህ በኋላ ግን በኢራን ከፍተኛ ለውጦች ተስተናግደዋል። እስከ 2000 ኪሎ ሜትሮች መጓዝ የሚችሉትና በድሮኖች ከፍተኛ ማውደም ኃይል ያላቸው የአየር መቃወሚያዎችን የማለፍ አቅም ያላቸው የጦር መሳሪያዎችን ኢራን በእጇ አስገብታለች። ከዚህ ባለፈ በሳምንት አንድ የጦር ከተማ መገንባት የሚችል አቅምም አዳብራለች። አዳዲሶቹ ድሮኖች የኢራን ጦር የሚያካሂዳቸው ዘመቻዎች በማገዝ ከፍተኛ ድርሻ ያላቸው መሳሪያዎች ባለቤት ሆናለች። ኢራን አሁን ኢራን እንደ ባለፈው አይደለም ትላለች። 2025 ለኒውክሌር ጉዳይ ወሳኝ ዓመት እንደሆነም ታነሳለች። ኢራን በኒውክሌር ፕሮግራሟ ምክንያት በምዕራባውያን በሺዎች የሚቆጠሩ ማዕቀቦች ቢጣሉባትም በርካታ ሚሳይሎችና ድሮኖች በማምረት ላይ አለች። ቴህራን ባለፈው ሳምንት ራዝቫን የተሰኘው አጥፍቶ ጠፊ ድሮን ማስተዋወቋን ይታወሳል። ራዝቫን ከእስራኤሉ ዩቬሽን ድሮኖች ጋር ተመሳሳይ ቅርጽ አለው የሚሉ ባለሙያዎች ኢራን አዳዲስ የፈጠራ ውጤት እያለች የምታቀርባቸው ድሮኖች ከሌሎች ሀገራት የተቀዱ መሆናቸውም ይናገራሉ። የኢራን አብዮታዊ ዘብ ጠባቂ በበኩሉ በድሮን ቴክኖሎጂ የተመዘገበው ስኬት ሀገሪቱ ማዕቀቦችን አልፋ ፍላጎቶቿን ማሳካት እንደምትችል ያሳየችበት ዓመት እንደሆነ ይገልጻሉ። ኢራን ከባላንጣዋ እስራኤል ሊቃጣባት የሚችል ጥቃት ራስዋን ስታዘጋጅ ለድሮን ትልቁ ስፍራ መስጠቷም ደጋግማ ትገልጻለች። በመስከረም ወር 2024 ይፋ ያደረገችው ሻሄድ 136 ቢ የተሰኘ ድሮን ማስተዋወቋም የሚታወስ ነው። ሻሄድ 136 ቢ እስከ 4000 ኪሎ ሜትሮችን በመጓዝ ጥቃት ማድረስ የሚችል ነው የተባለ ሲሆን ፕሬዝዳንት ሙሱድ አሁን የመከላከል አቅማችን አድጓል፣ ማንም ኢራን መውረርም መተንከፍም አይችልም ሲሉ ገልጸው ነበር። ኢራን በጥር ወር መጀመሪያ ለ2 ወራት የሚቆይ ወታደራዊ ልምምድም ጀምራ ነበር። የናታንዝ የኒውክሌር ጣቢያ ጨምረው ዋና ዋና መሰረተ ልማቶች ሊደርስ የሚችል ጥቃትን መከላከል የሚያስችሉ ልምምዶች ከማካሄድ አልፎ የጦሩ መጋዘኖች ከመሬት ስር የተቀበሩ መሆናቸውም ባለፈው ወደ እናንተ ያጋራ ነው መረጃ ያመላክታል። አበቃን። ቸር ያሰማን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።